ሰላም ዩቲዩብ እንግዲህ በቀጥታ ስነግራችሁ ነው የምኖረው ሐረር ነው። እስካሉ ጥንታዊና ልዩ ከተሞች መካከል ሐረር አንዷ ናት። የዛሬ ቀኔን በቭሎግ ሐረር ምን እንደምትመስል አሳያችኋለሁ። ዴይ 1 ቭሎግ 1 አብራችሁን ቆዩ። ነገር በልበልኝ ከቤት ወጥተን እንግዲህ ባጃጅ ይዘን ወደ ዱክበር እንሄዳለን ማለት ነው። እና እስኪ በዛውም ሰፈሪን እያያችሁት ወደ ሰፈር ነው የምንሄዳችሁ። እዚህ ጋር የፕሬዝዳንቱ ቤት ነው፣ የኦርዲን በድሪ ቤት። ስላሴን አልፈን እንግዲህ ዱክበር ጋር ደርሰናል። አሁን ያለነው የጀጎል መግቢያ ዱክበር አካባቢ ነው። አንዲት ታሪክ ያለበት አብራችሁን ቆዩ። እዚህ ጋር የምታዩት ልጅ ካሜራማን ነው። ወዴት እንደሚሄድ እንደላቀም ግራ ገብቶት ይሁን ምን ይሁን ፀሐዩ አንገላቶት ይሁን በጣም ደብሮት ነበር። ጋይስ ወደ ውስጥ እየሄድን አንዳንድ ነገሮችን እናያለን እና ቤቶቹን ላሳያችሁ። ያው ይሄ አንደኛ መንገድ ይባላል እና በኮሪደር ለማጥፋት ያው ቤቶቹ ሳይፈርሱ ጥቅጥቅ ላይ ያሉት ፏላ ያደረጉት ነው ሀሳባቸው። እንግዲህ ጋይስ ሁለት ተመሳሳይ ቦታዎችን አሳያችኋለሁ ማለት ነው እና እኛም ስንመጣ ያኔ ግራ የሚያጋባን ቦታ ነበረ። ሁለቱንም ቦታ አሳያችኋለሁ። የሆነ ነገር በልበልኝ አሁንም እየገባን ነው እንግዲህ ተከታተሉን። ጋይስ ይኸውላችሁ ግራ የሚያጋባው ቦታ አንደኛ ይሄኛው ነው። ጋይስ ፀሐዩ አዛ ነው እንዴት እንደሚያቃጥል። እንዴት ናችሁ? ጋይስ መድኃኒዓለም ደርሰናል። ይሄኛውና እዛ ጋር ቤቶቹ እየተሰሩ ስለሆነ ይሄኛው መድኃኒዓለም ይባላል ማለት ነው። ይሄኛው የመድኃኒዓለም ቤተክርስቲያን ይባላል። እዚህ ጋር ነው አብዛኛውን ጊዜ እንትን የሚሰራው የመውሊድ ጊዜ ምናምን በዓላቶች እዚህ ጋር ነው የሚሰሩት። አሁን ወደ ሙዚየም እንገባ በእግራችን ተፍ ተፍ እያለን ነው። እንኳን ወደ ሐረር ናሽናል ሙዚየም በሰላም መጣችሁ ማለት እወዳለሁ። ስሜ አብዲሳሌ ነው የሚባለው። የዚህ ሙዚየም ጋይድ ነኝ። ሐረር ከተማ ማለት የመጀመሪያ ሙስሊም ከተማ መካ፣ መዲና እና ኢየሩሳሌም ቀጥሎ የነበረች እንደ ሙስሊም
ዋነኛ አራተኛው ከተማ ናት። መካ፣ መዲና፣ ኢየሩሳሌም ቀጥለው የነበረች 7ኛ ክፍለ ዘመን ውስጥ ነው የተመሰረተች። እሷም መንግስት የዘረጋች ጊዜ 969 ላይ ነው በአሚር አቡባ ዘመን። ከዛ እስከ አሚር አብዱላሂ ድረስ በራሷ ሀገር በራሷ አሚር የምትመራ ሀገር ነበረች። ከዚህ ላይ እስከ በርበራ ድረስ በራሷ የምትመራ ሀገር ሲኖር ይሄ ሙዚየም ናሽናል ሙዚየም ነው የሚባለው። ይሄ በእጅ የተጻፈ ክርስቲያን ሆሊ ባይብል ነው። ፖሎ ተማሪዎች ናቸው የጻፉት። አዲሶች ናቸው። አዲስ አለ ሙስሊም አለ የቁርአን ኪታብ ማለት ነው። መውሊዶች አለ ብዙ ኪታቦች ውስጥ ይገኛል ማለት ነው። ይሄ ያልባስ ነው ሲሉን ቤት ይባላለች። እቺ ደህሪር እነዚህ ግን አትላሶች ናቸው። ይሄ ሙሜ በሺር ይሄ ገይ ኮሌክታ ነው። አዎ ገይ ኮሌክታ ተለያየ ገይ ኮሌክታዎች ይኖራል። ያ አሁን ለምሳሌ በዚህ ከለር ያለ አሩስ ኮሌክታ ነው ያ ማለት ነው። ኦኬ ትኛለሽ ስለሆነ እነሱን ለማስታወስ የሚጠቀሙት ጋቢ ተሰርቶ ጫፉ ላይ በቀይ ክር 700 ብዙ ሰዎች ሞቱ። እዛ ላይ ዝም ብሎ አይደለም የሞቱ። ከሁለቱም ሳይድ ብዙ ሰዎች ፋጁ ግን ሆኖ ከሀረሪ 700 ሙሽራ ሞታ። እነሱን ለማስታወስ እቺ ሳት ወቅላት ነው ሰያማን ነው ይገኛል። እድም ቦምቤ ናት ብለናል። ቦምቤ ለምን ተባለች? ከኢንዲያ ሀገር ጨርቁ ስለመጣ እድም አየር አይደል? ከኢንዲያ ሀገር ስለመጣ ቦምቤ ተብሎ ተጠራ። ግን ስታይሉ የሀረር ስታይል ነው፣ የኛ ስታይል ነው ማለት ነው። ይሄ ማለት ሁርድ ሀሪር ማለት ነጭ ሀሪር ማለት ሁርዲ ማለት በአማርኛ ነጭ ነው አይደል? ሁርዲ የሎ ማለት ኦኬ የሎ ቢጫ ሀሪር ማለት ነው። ስለዚህ እቺ አትላስ ትባላለች። ፎጣው ፎጣ አንገቷ ላይ ያለ ወርቅ ሲሆን አናቷ ላይ ያለ ዘርፍ ነው። ሁሉም አንድ ላይ ስለብስ ሙሽራ መሆኑን የምናውቅበት ላይ ይሆናል ማለት ነው። ይሄ የወንድ ሙሽራ። እነዚህ የተለያየ ሀረሪ ጌጣጌጦች እዚህ ይገኛል። አሁን ለምሳሌ እቺ ወቅሩ ለሁለት ነገር ታገለግላለች። በዚህ ሳይድ እንዲህ ስናይ እንደ ጌጥ በጣም ያምራል። በጣም ዲኮሬት እና ከለርፉል የሆነች ሲሆን ውስጥ ተከፍቶ ሌላ ነገር ውስጥ ማስገባት እንችላለን። አንድ ሴት ፋብላ እየሄደች አስፈሪ ቦታ ከደረስ የጆሮ ወርቅና ወርቅ ቀለበቱ አሁን ከዚህ ውስጥ ታስገባለች። እዛ በኋላ ለሴት ይወጣል ማለት ነው። እንዳትሰረቅ ማለት ነው። ይሄ ከቀንድ የተሰራ ከብረት የተሰራና ከነሐስ ቆሞ ሳዴታ የሴት አልባሳትና የወንድ አልባሳት ነው። ይሄ የሴት አንድ ባንስ ላይ ይሄ ሳዴታ ላይ ቡራቡሬ ነገር ሲመጣ ቺማቁት የምትባል ማሰሪያው ሲመጣ ምንድነው የሚሆነው? በጣም ኮሎትነ ከለርፉል ነው፣ በጣም ያምራል። ከዛ ሌላ ጥቅሙ ምንድነው? አንድ ሴት ከወለደች በኋላ ማጽኗ ወደዛ እንዳለ ለጤንነት ይጠቅም ለጤንነት በጣም ይጠቅማል። ለምን መሰለህ? ማህፀኑ ወደዛ እንዳለች ለጤንነቷ በጣም ተጠቃሚ ነው ማለት ነው። ከዛ በኋላ እቺ ሳዴታ ስናይ ጨሌዎችም ስናይ የአባገዳ ባንዲራ የያዘ የኦሮሞ ማንነት በኢትሪክስ እንትን ለይቶ የሚያስቀምጥ ነገር ነው ማለት ነው። እቺ ጨሌ ካፉራ ትባላለች። አንገቷ ላይ ያለ ጨሌ ሞቅማ ጨሌ ካፉራ አከሱማ ጨሌ አርካ የሚባል እንትን አለ። እዛ ላይ ዘርገፉ እዛ ቀርማዳ ይባላል አናቷ ላይ ያለ ማለት ነው። ስለዚህ አንድ ሴት እንዲፋውለ ስትል በጣም ታምራለች። ባል ማለት ጌጥ ነው። ባል ማለት ውበት ነው። ባል ማለት ጤና ነው። ስለዚህ ይህንን ብለን እንወስዳለን ሙሉ በሙሉ ማለት ነው። ማንም ባል ኢትዮጵያ ማለት ብዙ ኔሽን ኤንድ ናሽናሊቲ ወይም ብዙ
ብሔር ብሔረሰቦች ሲኖር ነው ከለርፉል ሆኖ ኢትዮጵያ ውበት መኖር የቻለች ማለት ነው። ስለዚህ የተለያየ ባህል ስናወራ በጣም ያስደስትና ሀገራችን የምንኮራበት ሀገር መሆኗን ያሳይ ነገር ነው ማለት ነው። ይሄ ማለት ለምሳሌ ሶማሌ፣ የኦሮሞ ነው። ይሄ ቢላዋ እንደ ጌጥ ይጠቀማሉ። በፊት በጣሊያን ወረራ ጊዜና በጨለንቆ ወረራ ጊዜ ሀረሪዎች እንትን እያደረጉ በዚህ እየተዋጉ ነበር ላይ በእነዚህ ተሳትፎ አለ። ጨለንቆ ወረራ ጊዜ የራሱ ነው። ስለዚህ ነው ማለት ነው። ስለዚህ ባህላዊና ዘመናዊ ነው። ባህላዊ እንደሚታዩት መቼም አክቲቭ ነው። ይሄ ቆሞ ጥብቀኝ ነው ማለት ነው። ለምን እስከ ስራ የባል ድረስ ይላል። ይሄ የተወሰነ ወዝናል ነው። የዓለም ሳንቲሞ በዚህ መጣ ንየት ያለ ከተረሳ ሀረር ማለት ሴንተር ነበር። የራሷን ነገር የራሷን ምርት ወደ ውጭ ኤክስፖርት ሲያደርጉ በራሱን በሰራ ኤክስፖርት ካደረጉ የአሜሪካ ዶላር ነው የሚወስዱት። ወደ ላይ ፎቅ ላይ እየወጣን ነው። ነው ጅቡ ይታያል አይደል? ጅብትሪቲ እንዳለ ሆኖ እንደ አረብ ካሌንደር አዲስ ዓመት ላይ ለጅቡ ገንፎ ይዘጋጅለታል። ህዝቡም ለራሱ ተሰብስቦ ገንፎ ሀሪስ የምትባል ገንፎ አዘጋጅቶ የተለያየ ጸሎት ዱዓና የተለያየ ነገር ያደርጋሉ። እነዚህ ሳንቲሞች እዚህ ይገኛል። በአሚር አቡበከር ዘመን የተጠቀሙ ሳንቲሞች ብዙ ሳንቲሞች ቅድም አይተናል። ከዛ በአሚር አብዱላሂ እና በአሚር አቡበከር ዘመን የሚጠቀሙት ሳንቲሞች ናቸው። ትናንሽ ድንጋይ ያሉ ሳንቲም ከአንድ ፔጅ ላይ ወይም ከአንዱ ፔጅ ላይ 7 በላይ የአረበኛ ፊደሎች ይኖራሉ። ሀረር ስቲል ለውስጥ ምን እንደምትመስል 5 ብሮች ዛኔ አዋራ ነበር ይቻላል ውስጥ ለውስጥ እንደምታዩት ምቹና ማራኪ ሆነች። ይሄ የአርጎባ ሰፈር ነው። ከዚህ 19 ኪሎ ሜትር ላይ ነው የሚገኘው። 5 ሰፈሮች ኢማማቲ ነው የሚባለው። እነዚህ የዱሮ የአርጎባ ነው። ይሄ ኢማም አህመድ መስጂድ የነበረው አብዱላሂ እና ምን ዋጋው ለዘግስታን የተቀየረ በፊት መስጂድ የኖረው ጊዜ በተለያየ ነገር የሚጠቀሙት የሶማሌ ቤት ውስጥ ቁሳቁስ ሲሆን ይሄ የአፋር የቤት ውስጥ ቁሳቁሶች ናቸው። ታሪካዊ ቁሳቁሶች ናቸው። ከዚህ ለየት የሚያደርገው አፋርና ሶማሌ አርብቶ አደሮች ስለሆኑ እቃዎቹ በጣም ይመሳሰላል። ይሄ ስሊፐር ኒውት በሁለቱም በኩል የተሰራ ሲሆን ሰውየው የፈለገ ነገር አጥፍቶ ቢሄድ ኮቴውን አይታ መለያየት አትችልም ማለት ነው። እነዚህ ይሄ የኦሮሞ የቤት ውስጥ ታሪካዊና ባህላዊ ቁሳቁሶች ናቸው ማለት ነው። በተለያየ ፐርፐስ ወይም በተለያየ ምክንያት ቢጠቀሙት ማለት ነው። ይሄ የሀረሪ ብሔረሰብ የቤት ውስጥ ቁሳቁሶች ናቸው። አሁን ለምሳሌ እቺ አፍላሎፋ ትባላለች። አፍላሎፋ ማለት መሀል ላይ ያለችው ነው። አዎ ልክ የሀረሪ ቤት ስትገባ 4 አፍላሎፋዎች ይገኛል። አንዱ
ባህላዊ መድኃኒት መያዣ፣ ሁለተኛ ዶክመንት መያዣ፣ የእርሻ ግብር፣ የቤት ግብር የሚከፍልበት ዶክመንቶች እዛ ውስጥ ነው የሚያስገቡት ማለት ነው። ከዛ ሶስተኛው ምርት ዘር መያዣ ማለት ነው። አራተኛው ብር መያዣ ባንክ፣ ከባንኩ በፊት ከሐረር ባንክ በፊት ማለት ነው። እነዚህ ኪሎዎች ይሄ ሺሸ ቁሉ ወይም ጋየ ቁሉ ነው የሚባለው። ያ ጫት ቁሉ ነው፣ ያ ጅናዝ ቁሉ ነው። ሬሳ ክብር አለ። ሬሳ በዛ አጥቦ ጣራን አርግቶ ያቀብራሉ ማለት ነው። ይሄ ህርቀት ነው የሚባለው። ህርቀቱ አራሺው ወደ እርሻ ሲሄድ በዚህ ውሃ ይዞ ነው የሚሄደው። ውሃ ያቀዘቅዛል። ከቆዳ የተሰራ ህርቀት ነው። ስለዚህ በጣም እንደ ፍሪጅ አይነት ነው፣ ያቀዘቅዛል ማለት ነው። ይሄ አማትሞት ነው፣ ሲፌት ማለት ነው። እነዚህ ገበጣ ናቸው፣ ባህላዊ ገበጣ ነው። ይሄ ቡና የሚጠጡበት አፈርጌብ ይባላል። በዚህ ነው ቡና የሚጠጡት። ይሄ ሻይና ቃህዋ አሸር ቃህዋ የሚጠጡበት እንትን ነው ማለት ነው። ይሄ ጥንታዊ ሐረር ከተማችን ትመስላለች። እነዚህ የክሮኖሎጂ ሳንዱቆች ናቸው እንዳለ ማለት ነው። ሐረሪዎች በፊት በእንደዚህ አይነት ሳንዱቆች ብርና ወርቆች እዚህ ውስጥ ይሰበስባሉ ነበር። እነዚህ ነጋሪቶች እንትን ምንድነው ጥላት ወደ ሐረር ሲገባ እንደ ጥሪ የሚጠቀሙት እንትን ነው ማለት ነው። ነጋሪቶች ያ ቀንዱ ይታያል። ቀንድ የተሰራ ውሃ መያዣ ለጦር ሜዳ ውሃ ይዞ በዚህ ነው የሚሄደው ወታደሩ ማለት ነው፣ የሐረሪ ወታደሮች። እነዚህ ምንድነው ስንል እነዚህ እንዳለ ሽብርያዎች ለህርቅ ሐረሪዎች ትላልቅ አባቶ አያቶቻችን ማለት ነው ለህርቅ ነው እንትን የሚጠቀሙት። አሁን ልክ ወደ አርጎባ ሰፈርም ከሄዳችሁ እንደዚህ አይነት ነገሮች አለ። ተመሳሳይ ነው። የሆነ ነገር ለመስራት በጣም ምቹና ማራኪ ነው። ንፋስ እንደፈለገ ይገባል። እዚህ ላይ ቁጭ ብሎ ሰው ብዙ ነገር ይሰራል ማለት ነው። ሴቶችም እዚህ ላይ ቁጭ ብሎ ከለዊታ ይሰፋሉ፣ ብዙ ነገር ያደርጋሉ ማለት ነው። እነዚህ አያሽ ከርቦ ይባላል። ይሄ የዝሆን አጥንት ነው። ይሄ የዝሆን እግር፣ የዝሆን ተፋ፣ የዝሆን ቁንብና፣ የዝሆን ጥርስ ነው። ይሄ እነዚህ አጥንቶች በአርኪኦሎጂ የተገኘ የአርላ አጥንት ነው። የአርላ አጥንት ነው። አጥንቱ በአርኪኦሎጂ ነው የተገኘ። 750 ዓመት በፊት የነበሩ ረጃጅም ህዝቦች ማለት ነው። ጥያቄ ካላችሁ ሀሳብ ካላችሁ ከዌልካም ጨርሰናል። እናመሰግናለን በጣም እሺ። ሶ ጋይስ የዛሬው ቪዲዮአችን ይሄንን ይመስል ነበር። ቭሎግ 1 ፓርት 1 እንግዲህ በዚህ አብቅቷል። ቀጣይ ፓርት 2 ይዘን እንላችሁ እንመጣለን። እንግዲህ ገና አላለቀም። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።